ለእመቤት የማርያም ለኢየሱስ እናት በጫካ ውስጥና ልጇን ስታጠባ አመሰገኗትኛ አዋፎች በእንባ አመሰገኗትኝ ቅዱሳኖች በእንባ። ሄሮድስም ሲሞት ያክፉ ጠላቷ ማርያም ተመለሰች መጣች ወደ ቤቷ። ኢየሱስም አድጎ ያስተምር ጀመረ ኃጢአት በደምሰሱን ባለም እየዞረ። ድውይን ፈወሰ ለውራን አበራ ሙታንን አስነሳ ብዙ ታምር ሰራ። ይህን ሁሉ ታምር እያዩ ሲሰራ በትምክህት ተነስተው በምቀኝነት እንደ ሌባ ይዘው አስረው ገረፉት። መቼ በዚህ ብቻ በቅቷቸው ተውት። ያንን ትሑት ጌታ ያንን ቅዱስ አባት ወስደው ሰቀሉት። ከእንግዲህ አበቃ ሰቅለን ገለነዋል፣ ደግሞ እንዳይነሳ አርቀን ቀብረናል፣ ማንምም እንዳይደርስ ከመቃብሩ ላይ ጠባቂ አቁመናል እያሉ ሲሰብኩ ለሕዝቡ ሲያወሩ ክርስቶስ ተነስቶ ከሙታን በክብሩ ከመካከላቸው ከሕዝቡ ጋር ቆሞ የአባቱንም ትእዛዝ መልእክቶም ፈጽሞ እያለ ሲያስተምር የአባቴ ትእዛዙ ቃሉ ተፈጸመ። እንኳንስ ከሙታን የተነሳ ቀርቶ አይመስልም ነበረ ታሞ የከረመ። በእልፍ አእላፋት መላእክት ታጅቦ እንደ አደይ አበባ ለምልሞና አብቦ በቅዱሳን ክብር በመላእክት ምስጋና ሄደ ወደ አባቱ ፍጻሜ ሆነና። የክርስቶስና የእመቤት የማርያም ኧረ ታምራቸው የብቻ አይደለም፣ ብዙ ነው ተዘርዝሮ አያልቅም። አድነኝ ጌታዬ ከኃጢአት ገበያ እኔም ላመስግንህ ብዬ ሃሌሉያ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ክብር ይስጥልን። ቃለ ሕይወትን ያሰማልን። እንዲህ አይነት አረጋዊ አባት በአውደ ምሕረቱ ላይ ሲቆሙ ቃል እግዚአብሔር ሲናገር ከልብ ይገባል ከልብ ይሰርጻልና በረከታቸው በሁላችንም ይደርብን። በደንብ አስተውላችሁት ከሆነ ቅኔያዊ ግጥም ነውና በጣም የተራቀቀ የበሰለ የተደራጀ የታሸ ስነ ግጥም ነው ያቀረቡት እና በጣም ጥልቅ ነገረ እግዚአብሔር ያለው ነገረ ክርስቶስ የሚሰብክ ግጥም ነው። በደንብ ካዳመጣችሁት ያቀረቡልንና አባታችን በእድሜ በጤና በበረከት በጸጋ ይጠብቅልን። እንዲህ አይነት አባቶችን ካጠገባችን ከከፍታው አውደ ምሕረት አያጥፋብን እግዚአብሔር።